ጽናትዬ ከባድ ችግር ውስጥ ነው ያለችው። ምክንያቱም ኪራ የግድ ሽማግሌ መላክ አለብኝ ብዬ እነግራታለሁኝ፣ ለቤተሰቦቼ ማሳወቅ አለብኝ ጽናትን እንደማገባ ከዚህ በኋላ ወደ ኋላ ማለት የለም ብሎ ወስኗል ማለት ነው። ነገር ግን ጽናትዬ ለአባቷ ትምህርት እንደምትማርና የቤት ሰራተኛ እንዳልሆነች ነው እና አሁን ይህን ሲሰሙ ፋዘር ምን ይላሉ? በጣም ያሳዝናል። ምሩዬ አማቷ እንግዲህ ለምንድን ነው የማትወልዱት ስትል፣ እንዴ አሁን እኮ ገና ልጅ ነን እና ደግሞ ምንም ነገር አላሰብንበትም። የኔ ልጅ እድሜ እኮ ቆሞ አይጠብቅም። እሺ ወንድስ ልጅ መቼም ችግር የለውም እድሜውን ቢሄድ፣ ሴት ልጅ ግን ምን ሆን ብላችሁ ነው እንደ የዛሬ ልጆች ብለው ተቆጡ። እዩልሽ ለቤተሰቦችሽም ተናገሪና ጉድ ጉድ ብለን ትዳራችሁን ቶሎ አግሙና ከዛም በኋላ ውለዱ። ግን እኮ አሁን አይ የእናንተ ልጆች እኔ የምላችሁ ልጆች እኮ የላይኛው ፈጣሪ ነው የሚያሳድጋቸው። አሁን እኮ የተቀየረው ጊዜና ሰው ነው እንጂ በፍጹም ፈጣሪ አልተቀየረም ማለች። እውነት ለመናገር ከዚህ ነገር አንድ ነገር ተምሬያለሁ። እውነታቸውን ነው። ምክንያቱም እስኪ ያስቡት አሁን ፈጣሪ መቼም ቢሆን አይቀየርም፣ ሰው ግን ይቀየራል። ዛሬ ወዷችሁ ነገ ይጠላችኋል። ጊዜውም እንደዛው ማለት ነው፣ ወቅቱም እንደዛው፣ አንዴ የጦርነት አንዴ የሰላም። ፈጣሪ ግን ሁሌም አይቀየርም። ፈጣሪ ሁሌም አለለኛ። ሰንዬ እውነት ለመናገር ገና ሲያዩት ምርጥና ምንም አይነት ነገር የሌለባት በውስጧ ደስተኛ ህይወት የምትኖር ነው የሚመስላት። ነገር ግን ስንቱን ጉድ ተሸክማለች። በተለይ የእህቷን ጉድ ብቻ ያሳዝናል። ታውቂያለሽ እኛ እኮ እንደዚህ ስትስቂ ስትጫዋች ደስተኛ አድርገን ነበር የምንስልሽ። እስኪ እያንዳንዱ ነገር ንገሪን ብለው ምሩና ጽናትዬ አፋጥጧት። እሷም ደግሞ ከሀ እስከ ፐ ዝርዝር አድርጋ ተናገረች ያሳለፈችውን ነገር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እውነት ለመናገር የዛሬው በጣም የሚያሳዝንና ፈታ የሚያደርግ ነው። ኪራዬ አለሙን ካሳየችው በኋላ ጽናትዬ የግድ ሽማግሌ መላክ አለብኝ ብሎ ወስኗል ማለት ነው። እና ደግሞ እንትናዬ ናሆሚ የምርም ብልጥ ልጅ ሆኗል። እኔ እኮ ታውቃለህ እንደዚህ መቀየርህን ራሱ በፍጹም እኔ አልገመትኩም ማለት። አይ ታውቃለህ እኔ ራሱ በፍጹም ገምቼም አስቤም አላውቅም ነበር። ነገር ግን ምሩ ነች እንደዚህ የቀየረችኝ እያለ ስለ ፍቅራቸው ማውራት ጀመሩ። እናቴ ደግሞ ቶሎ ውለዱ እያለች ነው። ምሩ ደግሞ ገና ናት። እኔም ብሆን ገና ነኝ። እኛ እኮ ልጆች ነን እንዴ! እናቶች እኮ ልጆቻቸው ሲያርጉላቸው ልጆቻቸው ሲወልዱላቸው ነው ደስ የሚላቸው። ምን ሆነ ነው? አንተ ደግሞ ማዘርን የግድ ልትረዳ ይገባል አለ። ልክ ነህ፣ በነገራችን ላይ ልክ ነህ። ለማንኛውም አሁን ብንሄድ ይሻላል። ሴቶቹን ደግሞ አናስጠብቃቸው ብለው ሲመጡ ጽናትዬና የኔ ውድ ጽናትዬና ምሩዬ እያሩ ነበረ ያሩ። ከዛም በኋላ እኛ ቆይ ምንድን ነው የምናደርገው ግን ማለት ሰኒን እያየሻን ነው፣ ስንት ቀኗ ብለሽ ነው ግን እስካሁን ድረስ እንኳ ምንም አይነት ነገር እየተናገረች አይደለም። ይህች ልጅ እኮ በውስጧ የሆነ ነገር አለ፣ የሆነ የታመቀ ነገር አለ ስትል፣ ልክ ነሽ፣ እኔም ራሱ እሱን ነገር ልነግርሽ ፈልጌ ነበር። ለማንኛውም እኔ ሂጅ ላምጣት አለችና ምሩዬ በር ስታንኳኳ በጣም ደነገጠች። በጣም ነው የደነገጠችው። ከዛም በኋላ እንዴ አንቺ ቆይ ምን ሆነሽ ነው በሩን ሳትዘጊው የተኛሽው? ጸበል ጻዲቅ እኮ ተጠርቼ ከዛም በኋላ እሄዳለሁ ብዬ እነሱ የጠሩኝ ሰዎች በዛው ረሳሁት። አረ በፍጹም ትክክል አይደለሽም ማለቻት። አዎ ልክ ነሽ፣ በጣም ይቅርታ። እሺ ምን ሆነሽ ነው? እስኪ ንገሪኝ የሆንሽውን ነገር። ደግሞ በዛ ላይ ጽናት እየጠበቀችን ነው፣ ስለዚህ መሄድ አለብን ስትል፣ በነገራችን ላይ ለመሄዱስ እንሄድ፣ እንደውም እዛ ነግራችኋለሁኝ፣ ጥሩ ሰዓት ነው የመጣሽው ብላ
ለምሩዬ ነገረቻት። ከዛም በኋላ ጽናትዬ፣ ምሩዬ ሁሉም ተሰባስበው እያወሩ ነበር። እስኪ ስላሳለፍሽው ነገር ንገሪን፣ ምንድን እንደተፈጠረ ምን እንዳሳለፍሽ ስትል እናቴ የሞተችው በ10 አመቴ ነው። አባቴ ደግሞ በ3 አመቱ ነው። እህቴ ያኔ 15 አመቷ ነበረ። እናም በቃ እህቴ ነች ያሳደገችኝ። ነገር ግን እህቴ ትምህርቷን አቋርጣ እሷ እያሳደገችኝ እያለ 17 አመት ሲሞላት መስሪያ ቤት ተቀጥራ እየሰራች ነበረ። እናም ያኔ ጓደኞቿ ሲበሉ እሷ ግን መብላት አልቻለችም ነበር። በዛን አጋጣሚ ነበረ ያሁኑም ባሏን ያገኘችው። ከዛም ካገኘችው በኋላ እሱ ደግሞ ምንም እንደሌላት ተረዳና 50 ብር ሰጣት። ቢገርምሽ ያንን 50 ብር ይዛ መታ ለእኔ ነበር ምግብ የገዛችልኝ። በጣም ይገርማል። የእህትሽ ግን? አዎ እህቴ እጅግ ገራሚ ሴት ነች ብላ መለሰችላት። እሺ ከዛስ ምን ተፈጠረ? ከዛማ ከ4 አመት ቆይታ በኋላ በ21 አመቷ አገባችው። እሺ ከዛስ? ከዛ ግን ምን ዋጋ አለው? ምን ተፈጠረ? እኔ ለመኖር እናቲቱ ጋር ሄድኩኝ። ከዛ እህቴና የእህቴ ባል ደግሞ መኖር ጀመሩ። ግን ከሆነ ሰዓት በኋላ እየከሳው ስመጣ እናቲቱም ደግሞ ልጅን አታለለችው፣ ልጅን እንዳረገችው እያለች ሁሌም ትጨቀጭቀን ነበረ። እና እህቴም ይሄን ተረድታ እቤቷ ይዛኝ ሄደች። ከዛ መኖር እየጀመርን አንድ ቀን እንዴት ሆነ ምን ሳይፈጠር እኛ በማናቀው ሁኔታ የእህቴ ባል ራሱን አጠፋ። ከዛም በኋላ 40 እንኳ ሳይወጣ ሀብት ክፍፍል ለመከፋፈል ብላ ሄደች እናቲቱ። እህቴም ደግሞ እኔ የምፈልገው ባለቤቴን ነው እንጂ በፍጹም ሀብት ንብረት አልፈልግም ብላ ሀገር ለቃ ሄደች። እሺ ግን አሁን እናቲቱ በፍጹም ልትሆን አልቻለችም። ግን እኮ እያዋላ አይደለ? ኧረ ተይ እንጂ እስኪ ንገሪኝ፣ እንዴት ሰው 40 ቀን ሳይሞላው ገንዘብ ይፈልጋል? እያለች በጣም ተናደደች። አይዞሽ በቃ። ከዛ ምሩና ጽናትዬ ይች ልጅ እንደምንም ብለን ከብቸኝነት ልናወጣት ይገባል፣ እኛ እኮ ጓደኞቿ ነን፣ እኛን ከስንት መከራና ጭንቀት አውጥታን እያሉ መመካከር ጀመሩ። ልክ ነሽ፣ አዎ እንደዛ ማድረግማ የግድ አለብን እያሉ ሁለታቸውም መቀመር ጀመሩ። ከዛ እነሱ እየተቃቀፉ ቆይ እናንተ ግን አታፍሩም እንዴ? እሺ ለማንኛውም ዛሬ የፍቅር ፊልም እናያለን። እናንተ የፍቅር ፊልም እያያችሁ እኔ ምን ልሆን ነው? አንቺን ማየት አለብሻ። አይ እኔ በፍጹምማ አላይም አለች። እንዴ ለምንድን? ምን ችግር አለው? እናንተ እንደውም አታዩም፣ እዛው ፍቅር አጫውቱ፣ እኔ ደግሞ ፊልሙን ልጨርስ ብቻዬን ብላ ከዛ አይ በፍጹም ሁላችንም እናያለን እያሉ አዩ። ሀኒ ጎረቤታቸውን እንግዲህ ታውቃለህ፣ ያኔ እናቷ ስትታመም ሂደን ስላላየናት እኔ በጣም አፍሬ ያለሁኝ እያለ ኪራዬ ሲያወራ፣ ጽናትዬም ትክክል እኔም በጣም አፍሬ ያለሁኝ፣ ነገር ግን በሰዓቱ እኔ በፍጹም የማይበትም የምሰማበትም ሁኔታ ላይ አልነበርኩም እያለ ማውራት ጀመረ። ልክ ነህ። እና አሁን ምን ተሻለን? አይ አሁንማ በቃ ልትሄድ ስለሆነ የግድ እንሸኛታለን። ስለዚህ በቃ እንደውም የሽኝት ፕሮግራም ነገ እናድርግላት ብለው አድርገውላት በስነ ስርዓት ጓደኛቸውን ሸኟት። እና ጽናትዬ ደግሞ እውነት ለመናገር ሆዷ የያዘ ይመስላል። ወይ ጉድ! በቀጣይ ምን እንጠብቅ? እርጉዝ ነኝ ብላ ብቻ እንዳታንጫጫን ነው ምለው። አባቷስ ደግሞ እውነት ይቀበለው ይሆን ወይስ ደግሞ እስከ ዛሬ በእርግጥ ፋዘሯ አውቀዋል፣ እስከ ዛሬም ማለት ነው ልጃቸው ትምህርት እንደማትማር ሰራተኛ እንደሆነች አውቀዋል። ነገር ግን ከሷ አንደበት ሲወጣ እንዴት እንደሚሆኑ እኔ ለማየት ጓጓሁ። እናንተስ እስኪ ኮሜንት ላይ ያስቀምጡልኝ። በቀጣይ ጽናት የእውነት ታረግዛለች ወይስ አታረግዝም? ምሩና ናሆሚስ ቢሆኑ እንዴት ነው? ያረግዙ ይሆን? ታረግዝ ይሆን? ወይስ ደግሞ በሽታውን ለእናቲቱ ነግሮ እናቲቱ ደግሞ አይ አልፈልግም፣ ነገ የምትሞት ልጅ አልፈልግም ትል ይሆን? እኔ ግን የገባት ስለሆነች እናቲቱ የምትረዳት ይመስለኛል። ምክንያቱም ናሆሜ ከአባቱ ጋር ይታረቅና ከዛ በኋላ ነገሮች ሁሉ ይስተካከላሉ ብላ ቃል ገብታለታለች። ስለዚህ
ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ ማለት ነው ውዶቼ። እና ጽናት ድራማን እንዴት አያችሁት? እኔ መቼም ከበፊቱ እንደዛ ከጭቅጭቁ ይሄ ፍቅራቸው በጣም በጣም ደስ ብሎኛል ማለት ነው። እናንተስ እንዴት ነው? ደስ አላላችሁም ወይ? ኮሜንት ላይ